ዛሬ አብርሽን እኮ አንጨረጨሩት ይሳቅና ሩታ ማለትም ነው። እስኪ የሩታ ወዳጅ ነኝ፣ የሩታ አፍቃሪ ነኝ፣ ሩታን እንወዳታለን፣ አብርሽንም እንደዛው የምትሉ ቤተሰቦቼ እስኪ ሰብስክራይብ በማድረግ ጀምሩ ማለትም ነው። አይከፈልበትም፣ አበረታቱን ነው እኔ የምላችሁ። የዛሬ የሩታን ቪዲዮ እንዴት አያችሁት? ይሳቅን ቤት ድረስ ጠርታው አብርሽን እኮ አንጨረጨረችው። አብርሽ ይወዳታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያለ ሰላምና እዝነቱ አይለያችሁ በማለት ዛሬም በአዲስ ቪዲዮ ተከስቻለሁ። ዛሬ እንግዲህ ሩታ ብድር በምድር ብላለች። ብድሩን የማይመልስ ወንድ ልጅ አይወለድ ነበር የሚባለው። ብድሯን የማትመልስ ሴት ልጅ አትወለድ ነው የሚባለው እና ብድር በምድር ነው። ማን አሰቃይቶ ማን ሳያሰቃይ ይቀራል በማለት ዛሬ እንግዲህ ሩታ ብድሯን ለመመለስ ይሳቅን ቤቷ ድረስ ጠርታው ቤት ላይ አብረው እንትን እያሉ እያለ እየተወያዩ እያለ አብርሽ ከች ብሎ ይገባባቸዋል። እንግዲህ ይሳቅም ጀንተል ብሎ ምንም አለም በበሳል አነጋገር ጥሩ ንግግር እየተነጋገረ እንትን ቢለውም በቃ ውጣልኝ ብሎት እንትን ብለዋል ማለት ነው። አብርሽ ከቤት ይውጣልኝ ምን አይነት ድፍረት ቢኖርክ ነው ምናምን ብሎ ብዙ ነገር ብሎ ነበረ። ያው የሰው ልጅ ቤት እስከመጣ ድረስ የፈለገ በደል ቢሰራ ራሱ የሰውን ሰው እንትን ማለት ጥሩ አይደለም። በእርግጥ አንተ ሚስትህን ሊወስድብህ ነው አይደለም። በዚህ ልክ እኔ በአብርሽ ቦታ ሆኜ ብሆን ይሳቅን እንግዲህ እንቅ ነበር ማረገው። ምክንያቱም ሰሞኑ እንደዛ እንትን ብሎታል ነበር እንዴ። ስለዚህ ዛሬ ደግሞ በድፍረት ቤቱ ድረስ መጥቶ ቤቱ ላይ ትላንትናን ያክል ያቃጠለው ሰውዬ ዛሬ ደግሞ ቤቱ ድረስ መጥቶ እንትን ሲል እንዲሁም አብርሽ በጣም ጎበዝ ነው። አብርሽን እንዲሁም በጣም ነው ያደነኩት ማለት ነው። እኔ ብሆን ማለትም ነው አልፋታውም ነበር፣ እንቅ ነበር ማረገው። ለነገሩ ያው እንቅ እንዳያረገው ደግሞ ድራማ ነው። ሲጀመር ደግሞ አብርሽም ራሱ ብዙ ስህተቶችን ሰርተዋል። ትላንትና ፍቅርን ይዞ መጥቶ የለ እንዴ እና እሷም ደግሞ ብድሯን ትመልስ። ፍቅርን ይዛ ስለመጣክ የፉክክር ቤት ሳይዘጋ አደረ ይባላል እና የምሬን ነው። እና እኔ ምላችሁ የምር ሩታ ልትሄድ ነው። ይሳቅ እኮ ለምን አልነገርሽው ምናምን እያላት ነበር። 4 ቀን እንደቀራት ምናምን ነው በቪዲዮ እንግዲህ እየሰማ ነው ማለትም ነው። ሩታ ግን እውነት ልትሄጂ ነው? እውነት ግን አይመስለኝም። እውነት አይመስለኝም እኔ ምክንያቱም ከአብርሽ ጋር ተለይታ ከአብርሽ ርቃ የምትኖር አይመስለኝም። በጣም ትወደዋለች፣ በጣም ይወዳታል። ትላንትና አይታቸዋል ምን አክል እንደሆነች ማለት ነው። ምን አክል እንደጨነቃት፣ ምን አክል እንደተንሰፈሰፈች አይታቸዋል። አብርሽም ደግሞ ምን አክል እንደሚወዳት ታውቃላችሁ። እና እንትን አትበሉ፣ አትጨናነቁ። ብትሄድም ያው ምን ልታርግ ትሄዳለች? የገቢ ምንጭ እንደሆነ ሀገራቸው ላይ ሆኖ ኃይለኛ ገቢ ነው የሚያገኙትና ስደት ለምን ልትማር ምናልባት ለትምህርት ይሆናል በቃ የምትሄደው ማለት ነው። ይህም ሆነ ያ እኔ ታርቀው ሩታ ይሄን አክል እንትን ካልሽ ማለትም ነው ይሄን አክል ካሳየሽው አብርሽን ብድርሽን ከፍለሽ የለ። አሁን ግን እንደኔ ተስማምታችሁ ትዳራችሁን አብራችሁ ብትኖሩ ሶስተኛ ወገን ሳታስገቡ ቤታችሁን ብትመሩ እንደኔ ደስ ይለኛል ማለትም ነው። ምክንያቱም ብዙ እንትን ብላችኋል በትዳር ብዙ እንትን ተብሏል ማለትም ነው። አሁን ደግሞ የምሬን ነው ወደ ራሳችሁ ተመልሳችሁ አስባችሁበት ተወያይታችሁ አብራችሁ እንትን ብትሉ ትምህርቱን ቢሆን ሀገርሽ ላይ ብትማሪ ነው ምልሽ ማለት ነው። ምክንያቱም አብርሽን በጣም ተወጀዋለሽ፣ እሱም ይወድሻል። ተለያይቶ መኖሩ በጣም ከባድ ነው። በተለይ አፍቅሮ በዛ ላይ ደግሞ ከፍቅር አልፎ ደግሞ ትዳር ስቃይ፣ እኔ ያየሁትን ስቃይና መከራ አብርሽም እኔ ያየሁትን ስቃይና መከራ አብርሽም እንዲያዩ ፈልጌ የነበረ በቀሌን ተበቅያለሁ ብላለች የኛ ጀግና ማለትም ነው። ሩታዬ ከዚህ በላይ ምን በደል፣ ከዚህ በላይ በቀል አለ እንዴ? አንጨረጨራችሁት እኮ አንቺና ይሳቅ እኮ እየሳቃችሁ እኮ ተጫወታችሁበት። አብርሽ እኮ ተንጨረጨረ። አብርሽ እኮ የምሬን ነው በጣም እኮ ነው ያዘነው፣ በጣም ነው የተጨነቀው ማለት ነው። አስጨነቃችሁት እኮ። ኧረ ሩታ
ኧረ ሩታ አልተቻልሽም። ኧረ ተይ ተይ ተይ፣ በዚህን ልክ ታንጨረጭሪዋለሽ? አብርሽ በዚህን ልክ ይወደኛል ብለሽ ተጫወሽበት እኮ። ለነገሩ ሲያንሰው ነው በሰፈሯው ቁና ነው እሱ ራሱ እንትን ያለው ማለትም ነው። ሰሞኑ ያው እንደዛ አንቺን እንትን ባይልሽ ኖሮ አንቺም ይሄንን በቀል አትበቀዩም ነበር ማለትም ነው። አሁን ግን በቀል ይብቃችሁ፣ በቀል የምር በቀል ይብቃችሁና በቃ አሁን ዘና ፈታ ያለ ቪዲዮ እየሰራችሁልን ታርቃችሁ ነው። በቃ የሰው ልጅ በቀል ምን ያደርጋል? ምንም አያደርግም። ያው ድራማ ነው። ድራማም ቢሆን ግን አንቺና አብርሽ ያው አብራችሁ ስትስቁ ስትጫወቱ በቃ ፈገግ ብላችሁ ስትመጡ ነው እኛ የምንፈልገው ማለትም ነው። ስትከፉ ስታዝኑ እኛ አንወድም ማለትም ነው። የእናንተ ደስታ እኛን ያስደስተናል። እኛም ያው ዘና ፈታ እያለን የሆነ አይዲያ ታመጡልንና እኛም እየሰራን ያለ ነው ማለት ነው። እና እስኪ ማን ነው ደስ ያለው? የምር እኔ በጣም ነው ደስ ያለኝ። ምክንያቱም እሷ ብድሯን መመለሷ አንድ ነገር ነው። እንኳን መለሰች። ምክንያቱም ምናክል እንደተቃጠልኩ ምናክል ውስጤ ነዶ እንደነበረ ያው እኔ እንደተቃጠልኩኝ እሱም እንዲቃጠል ፈልጌ ነው ብላለች። አዎ ደግ አደረግሽለት፣ እንኳን ብድርሽን መለሽ እና ተጠንቀቂ። ካሁን በኋላ ግን ሩታዬ በአብርሽ የሚጨከና እንትናለሽ እንዴ? አንጀታለሽ እንዴ? ምክንያቱም እኔ አብርሽን ስለምትወጂው አብርሽን ትወጂዋለሽ ብዬ ስለማስብ ከዚህ በላይ በቀል ይብቃው ማለት ነው። እና ይሳቅም አስታርቃቸው። የምሬን ነው። አንተ እንትና አልክም ረጋ ባለ እንትን ነው የተናገርከው። አንደኛ በጣም ጎበዝ ነክ። ምክንያቱም ያው ብዙ እንትን ብለክ ነበረ። አብርሽ ቆም ብሎ እንትን ለማለት ቢያስብበት አስታርቃቸው ልትወጣ ትችል ነበረ። አብርሽ ግን ውጣልኝ ምናምን እያለ ነበረ ያመነጫጨቀክ። ያ ምንድን ነው? ተንጨርጭሮ ነው። ያው አለ አይደል፣ ማንኛውም ሰው የሚወዳት ሚስቱ ከሌላ ሰው ጋር ሲያየት ይንጨረጨራል። እና በአብርሽም እንዳፈርዱበት። የምር አሳዘነኝ። አብርሽ ያሳዝናል። አንዳንዴ እኮ ሩታም ታሳዝነኛለች፣ አብርሽም ያሳዝናል። ጉድ መጽሔ አለ። በየትኛው እንትን ልበል ማለት ነው፣ ልወሰን ማለት ነው። እና ፍቅራቸው ያብዛላቸው ነው ምለው። እና ውድ ቤተሰቦቼ ማለትም ነው ዛሬ አብርሽን እኮ አንጨረጨሩት ይሳቅና ሩታ ማለትም ነው። እስኪ የሩታ ወዳጅ ነኝ፣ የሩታ አፍቃሪ ነኝ፣ ሩታን እንወዳታለን፣ አብርሽንም እንደዛው የምትሉ ቤተሰቦቼ እስኪ ሰብስክራይብ በማድረግ ጀምሩ ማለትም ነው።